ሰላም ሰላም ቤተሰቦች እንዴት ናችሁ? ነው ምሳ እንብላ። ምሳ እያቀረብኩ ነው። ከጁማአ ሰላት በኋላ ከአሱር በኋላ ሰላት በኋላ ነው ምሳ የምንበላው። ጠዋት ቁርስ ከዙር በኋላ ስንበላ አሁን ምናልባት ሰዓት 50 ሊሆን ነው። ልንበላ ነው። ይሄው እንጀራ አስመጣ። አሁን ምርጥ እንጀራ አያችኋት። አንድ ሀባ 5 ብር ነው የምትሸጠው። በጣም ሀሪፍ እንጀራ ነው። ዋው እንጀራ እንብላ ያልኳችሁ ቤተሰቦቼ ምራቃችሁ ዋጥ አርጉ። እንግዲህ ሰው ሀገር ያላችሁ ሀገራችንን እንበላለን። እዚህም ያለ ነው ብር ካለ በሰማይ ቤት አለ ይላል ሀገሬ ልጅ እና የወላቸው እንቁላል ተጥያለሁ። እዚህ ጋ እንቁላል ወጥ ውስጥ ልጨምር ነው። ወጥ ውስጥ እንትን እያልኩኝ ቀንሼው ነው ወጡን ያሞኩት። ሰርቼ እንዲህ አላሞቀውም። አያችሁት የሰራሁት ወጥ ይህንን ይመስላል። ቤተሰቦቼ የወላችሁ ወጥ ዳያለ ወጥ 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 ኑ እንብላ ቤተሰቦቼ። ሰላማችሁ ይብዛ በያላችሁበት። እንብላ። የበላና የተማረ ወድቆ አይወድቅም። ካልበላን ስራ የሰው ቤት መቋቋም አንችልም። በልተን መዝገም ይሻላል ይላችኋል ቤተሰቦቼ። ከተስማማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ላይክ የለኝም፣ ኮመንት የለኝም፣ አበረታቱኝ እላችኋለሁ ቤተሰቦቼ። ሰላማችሁ ይብዛ በያላችሁበት ያልኩኝ ያንን ለእኔና ለባሌ ነው ያሞኩት። የለብንም ጃማ እሱ ሀበሻ አይደለም ውጭ ዜጋ ነው፣ ግን ይበላል ያገኛል። አልሐምዱሊላህ በዚህ ደስ ይለኛል እላችኋለሁ ቤተሰቦቼ። ሰላማችሁ ይብዛ ያልኩኝ እንጀራ 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 አሁን ያመጣልኝ። ሰላማችሁ ይብዛ በያላችሁበት። ቻው። እንዳትረሱ ሼር፣ ሰብስክራይብ ያልኩኝ ስሰናበታችሁ በእንባ በሰላም